የሚቋቋማችሁ ጨለማ እንዳይኖር ጸልያለሁ። ሻሎም፣ እንዴት ናችሁ? ውድ ተወደዳችሁ የአባቴ ብሩካን የጌታ ኢየሱስ ክርስቶስ ሰላምና ጸጋ በያላችሁበት ለእናንተ በዛ ይሁን። ከመጽሐፍ ቅዱስ ክፍል አንድ ቦታ ዛሬ በእናንተ ላውጅ ፈልጋለሁ፣ ልጸልይላችሁ ፈልጋለሁ። መጽሐፍ ኢያሱ ምዕራፍ 1 ከቁጥር 5 ይናገር እንደዚህ ይላል፣ በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋም፣ ከሙሴ ጋር እንደነበሩ ሁሉ ካንተ ጋር እሆናለሁ፣ ከቶ አልተውህም አልጥልህም። ጽና፣ ለቀደሙ አባቶቻቸው ይሰጣለሁ ብዬ የማላችሁ ምድር እንዲወርሱ ይህን ሕዝብ የምትመራ አንተ ነህና በርታ። የእግዚአብሔር ስም የተባረከ ነው። እግዚአብሔር በብዙ ድንቅና ታምራት እስራኤልን ከግብፅ ምድር በሙሴ መሪነት አማካኝነት ካወጣ በኋላ ያ እግዚአብሔር ወደ ማለላቸው ምድር እግዚአብሔር ወደ ነገራቸው ስፍራ ሳይደርስ ድንገት ሙሴ በምድረ በዳ ላይ ሞተ። ሙሴ ከሞተ በኋላ ያንን እስራኤልን የማስቀጠል እግዚአብሔርን አጀንዳ የማስፈጸም ፕሮግራም በኢያሱ እጅ ላይ ወደቀ። መጽሐፍ ቅዱስ እንደምናገር እግዚአብሔር ግን ከኢያሱ ጋር አንድ ክዳን ገባ። እንደዚህ ነው አለ፣ በሙሴ ጋር እንደነበርኩ ካንተ ጋርም እሆናለሁ። በርታ፣ ጽና፣ በሕይወት የምትኖርበትን ዘመን ሁሉ ማንም የማይቋቋም ማለት በጌታ በኢየሱስ ግን ዛሬ እንደዚህ ጸልይላችኋለሁ። ለኢያሱ እንደተናገረ ያንን ሕዝብን ታወርሰዋለህ፣ ለአባቶቻችሁ ይሰጣለሁ ብዬ የማለላችሁን ያንን ምድር ታወርሳለና ጽና፣ በርታ፣ እኔ ካንተ ጋር እሆናለሁ እንዳለ በጌታ በኢየሱስ ዛሬ እንደዚህ ልጸልይላችሁ። የትኛውም በሕይወት ዘመናችሁ የሚቋቋማችሁ ጠላት፣ የሚቋቋማችሁ መርገም፣ የሚቋቋማችሁ ጨለማ እንዳይኖር ጸልያለሁ በጌታ በኢየሱስ። ስራችሁን የሚቋቋም አገልግሎታችሁን የሚቋቋም እግዚአብሔር በእናንተ ያለን ፕሮግራም የሚቋቋም የትኛውም የዚህ ዓለም ምድራዊ ተጽዕኖ በእናንተ ሕይወት እንዳይሰነጥል በጌታ በኢየሱስ ክርስቶስ ሊቋቋማችሁ መንገዳችሁ ላይ እንቅፋት የሆነ ነገር የትኛውም ነገር በክርስቶስ ኢየሱስ ከመንገዳችሁ እንዲነሳ ጸልያለሁ። እንዳትሄዱ እንዳታድጉ የእግዚአብሔር ፕሮግራም በእናንተ ላይ እንዳይፈጸም እግዚአብሔር ወደ ነገርላችሁ ስፍራ እንዳትደርሱ በመንገዳችሁ ሊቋቋም የወጣ የአጋንንት መልእክተኛ በክርስቶስ ከመንገዳችሁ ተጠረገ ይሁን። ማንም እንዳይቋቋማችሁ የትኛውም በሽታ፣ የትኛውም ድካም፣ የትኛውም ጠላት እንዳይቋቋማችሁ በኢየሱስ ጸለይኩላችሁ። በቀረላችሁ ዘመን ላይ የእግዚአብሔር ፕሮግራም በሙላት በእናንተ ላይ እንዲፈጸም እግዚአብሔር በእናንተ ሊሰራ ያሰበው እግዚአብሔር በእናንተ ሊያደርግ የወደደው እግዚአብሔር በእናንተ ሊፈጽም ያለው አጀንዳ በሙላት በእናንተ ውስጥ እንዲከናወን ጸልያለሁ። በመንገዳችሁ የሚቋቋም ሩጫችሁን የሚገታ ከፍጥነት የሚያዘገያችሁ ጠላት ያገኛችሁ በኢየሱስ ክርስቶስም ኦን ታይም መድረስ ይሁንላችሁ። ልክ እግዚአብሔር ኢያሱን አባቶቻችሁ ይሰጣለሁ ብዬ የማላችሁን ምድር የሚታወርሱ አንተ ነህ፣ የዚህን ሕዝብ መርተ የሚታወርሱ አንተ ነህ እንዳለ በኢየሱስ ክርስቶስም እግዚአብሔር በእናንተ ሆኖ ፍጥረትን ያሻል። ብዙ ሰዎችን ወደ ደስቲኒ የሚታደርሱ ወደ ፍጻማችሁ የሚታስቸኩሉ የዚህ ዘመን በጌታ በኢየሱስ እግዚአብሔር የክብሩ መጠቀሚያ ዕቃ ያደርጋችሁ። እግዚአብሔር በእናንተ ሆኖ ትውልድን ይምራ። እግዚአብሔር በእናንተ ሆኖ ትውልድን ያስወርስ። እግዚአብሔር በእናንተ ሆኖ ትውልድን ያሻገር። እግዚአብሔር በእናንተ ሆኖ ትውልድን ወደ ደስቲኒ ያደርስ። በኢየሱስ ክርስቶስ ዘመናችሁ በዚህ የተባረከ ይሁን። እግዚአብሔር በዘመናችሁ በሙላት ይጠቀማል። የሚቋቋማችሁ ጨለማ አይኖርም። በምንም አይነት ድካም ውስጥ ብትሆኑ እንኳን እግዚአብሔር ከናንተ ጋር አለ። እግዚአብሔር ለኢያሱ የሆነ መልአክ ተሰድልሃለሁ አላለ፣ እኔ ካንተ ጋር እሆናለሁ አለ። ይሄኔ ካንተ ጋር እሆናለሁ ማለት እኔ ፕሬዘንስ እሰጣለሁ፣ የኔን መገኘት ላንተ እሰጣለሁ አለ። በኢየሱስ በሚተዱበት በሕይወት መንገዳችሁ የእግዚአብሔር መገኘት በሙላት ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ካለ የትኛውም ጨለማ አይቋቋማችሁም። እግዚአብሔር ከናንተ ጋር ካለ የትኛው ሞት እንኳን ብንሆን አይቋቋማችሁም። እግዚአብሔር በእናንተ ላይ ያለው አጀንዳ በሙላት ይፈጸማል። በኢየሱስ ክርስቶስም መጽናት፣ መበርታት፣ መቀጠል ይሁንላችሁ። የእግዚአብሔር ፕሮግራም በእናንተ ላይ በሙላት ይፈጸም። የእግዚአብሔር አብሮነትን በልዩነት ከናንተ ጋር ይሁን። ቀሪ ዘመናችሁ እግዚአብሔር ከነገራችሁ ክዳን ጋር የምትገናኙበት ይሁን። ወዳችኋለሁ። ተባረካችሁ። ቅሩ ይህን አካውንት ደግሞ እንዲንቀሳቀስ ላይክ፣ ሪፖስት፣ ሼር ማድረግ አትርሱ። ወዳችኋለሁ። ተባረካችሁ። ቅሩ